ይህ የቲክቶከሮች ሚስጥር በማካፈል የሚናደዱ በጣም ብዙ ቲክቶከሮች ይኖራሉ። ግን ግዴታ እናንተ መስማት አለባችሁ ቢካዝ ቪዲዮቻችሁ ቫይራል እየወጡ አይደለም። ችግሩ ምንድነው መሰላችሁ? አሁን የማካፍለው ነገር ከገባችሁ እናንተ በጣም ብዙ ሰዎች ቶሎ ብለው ይህ ሚስጥር መተግበር ይጀምራሉ። ከዛ እነዛ ታዋቂ ያሉት ሰዎች ማለት ነው ታዋቂነታቸው ኖርማል መሆን ይጀምራል። ምክንያቱም እናንተ መሬት ላይ ያላችሁ ተከታዮቻችሁ መጨመር ያቃታችሁ ቪዲዮቻችሁ መውጣት ያቃታችሁ ማለት ነው። ይህ ሚስጥር ካወቃችሁ ሌቨል አፕ ታረጋላችሁ። 1 ሚሊዮን ያለው ደረጃ ማለት ነው ኖርማል ይሆናል፣ ታዋቂነት አይሆንም ማለት ነው። ስለዚህ ይህ ሚስጥር ልስጣችሁ። ብዙዎቻችሁ ዲስትራክሽን ውስጥ ነው ያላችሁት which is እየተደናበራችሁ ነው ያላችሁት። መካሪዎች አሉ አንዳንዴ ሃሽታግ እንደዚህ አድርጉ፣ አልጎሪዝም ነው፣ ሁክ ማጥናት አለባችሁ፣ ኤዲት ማድረግ አለባችሁ፣ ክሪኤተር ሰርች ኢንሳይት ነው ምናምን የሚባል አለ። እነዚህ ሁሉ ነገሮች ማለት ነው ውሸት ናቸው። እነዚህ ሁሉ ነገሮች የክሪኤተር ሰርች ኢንሳይት የምናምን እየመከረ የነገራችሁ ሰው ካለ እሷ ቪዲዮ ብቻ ነች ቫይራል የወጣችለት። ሌሎች ግን ማለት ነው ያን ያህል ቫይራል አልወጡም። ከዛ ደግሞ በአጠቃላይ ተከታዮቹም ያን ያህል አይደሉም፣ ዝቅተኛ ናቸው። ገባችሁ አይደለ? ስለዚህ እኔ የምላችሁ ነገር ስሙኝ፣ በተግባር ያሳለፍኩት ስለሆነ ማለት ነው። የታዋቂነትና ቲክቶክ ቫይራል እንዲወጣ ወይም ቪዲዮቻችሁ ቫይራል እንዲወጣ አንድ ነገር ብቻ ነው የሚያስፈልገው። የእናንተ ቪዲዮ የሚያየው ቁጥር ሳይሆን ወይም ቲክቶክ ሳይሆን ሰው ነው። እንደኔ ያለ ሰው እንደዛች ልጅ ያለ ሰው ቪዲዮቻችሁ ያየዋል። ገባችሁ? እኛ ሰዎች ስንባል ደግሞ ስሜት አለን ውስጣችን። አንድ ቪዲዮ ሊያቆመን የሚችለው ምንድን ነው? ወይም የሳቅ ስሜት ከፈጠረልን ነው፣ ወይም የሀዘን ስሜት ከፈጠረልን ነው፣ ወይም ደግሞ የትምህርት ስሜት በቃ which is ዋው ይህ ነገር አላወቅኩትም ነገር ከፈጠረልን ነው። የሆነ ስሜት የማስነሳት አቅማችን በጣም ከፍተኛ በሆነ ቁጥር በዛው ልክ ታዋቂነታችን ከፍተኛ ይሆናል። ቫይራል የመውጣት አቅማችንም ከፍተኛ ይሆናል። እንግዲህ ልብ ብላችሁ አስቡ። ታዋቂነት ማለት ምንድነው? የሰው ስሜት የመቀስቀስ አቅማችን ምን ያህል ላይ ነው? አሁን እንደ በርጠሚዮስ እንደነ ጃኒ እንደነ ማን ነው የሚባለው እንደነ ታኩር እንደነዚህ ያሉ ቲክቶከሮች ማለት ነው ትላልቅ ቲክቶከሮች እንዴት አድርገው ነው ታዋቂ የሆኑት? is because የእናንተ ስሜት የመቀስቀስ አቅማቸው በጣም ከፍተኛ ነው። አንዱ በሳቅ ይቀሰቅሳቸዋል፣ እናንተ የሳቅ ስሜታቸው ይቀሰቅሰዋል። ሌላኛውም እንደዛው የታሪክ የሚያወሩ አሉ፣ ሞቲቬት የሚያደርጉ አሉ። ገባችሁ? እነዚህ ስሜታችሁ ይቀሰቅሱታል በጣም ማለት ነው። እናንተ ደግሞ ማወቅ ያለባችሁ ኦኬ ምን አይነት ስሜት ነው መቀስቀስ የሚፈልገው ብላችሁ ማጥናት አለባችሁ። እዚህ የሳቅ ስሜት ነው መቀስቀስ የምትፈልጉት ወይስ የሀዘን ስሜት ነው መቀስቀስ የምትፈልጉት? እንደ ማስተር አብነት አሁን የሀዘን ስሜት የመቀስቀስ አቅሙ በጣም ከፍተኛ ስለሆነ ማለት ነው ተከታዮቹን በዛም ያህል በጣም ብዙ ናቸው። ገባችሁ አይደለ? ስለዚህ እናንተ ምን አይነት ስሜት መቀስቀስ ነው የምትፈልጉት? እሺ የሳቅ የሀዘን ብለናል። የደስታ ይለያያል ባይዘው። የደስታ ስሜት አለ፣ የሞቲቬሽን ስሜት የመቀስቀስ አቅም አለ፣ የእረፍት ስሜት የመቀስቀስ